እንግዲህ በባለፈው ባለው ነገር ስንመለከት ምንድነው ያየነው? ላባ እና ያዕቆብ ቃል ተገባብተዋል አንዳቸው በአንዳቸው ላይ ጉዳት ላያደርሱ ማለት ነው። ዛሬ ቀጣይ ደግሞ የያዕቆብን ታሪክ እነግራችኋለሁ። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 1 ጀምሮ። ያዕቆብም መንገዱን ሄደ፣ እግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብ ወደ ወንድሙ ወደ ኤሳው ወደ ሰይር ምድር ወደ ኤዶም አገር ከፊቱም መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው። ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት፣ በላባ ዘንድ በስደት ተቀመጥኩ፣ እስካሁን ድረስ ቆየሁ። ላሞች፣ አህዮችም፣ በጎችም፣ ወንዶችም ባሪያዎችም ሴቶችም ባሪያዎችም አገኘሁ። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላክሁ። መልእክተኞቹም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄድን ነበር፣ እነርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱ ጋርም ያሉትን ሰዎች መንጋዎቹንም ላሞቹንም ግመሎቹንም በሁለት ወገኖች ከፈላቸው። እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረውን ወገን ያመልጣል። ያዕቆብም አለ፣ የአባቴን የአብርሃም አምላክ ሆይ፣ የአባቴ የይስሐቅ አምላክ ሆይ፣ ወደ ምድርህ ወደ ተወለድክበት ስፍራ ተመለስ፣ በጎነትህንም አደርግልሃለሁ ያልኸኝ እግዚአብሔር ሆይ፣ ለባሪያህ ከሠራኸው ከምሕረትህና ከእውነት ሁሉ ትንሽ እንኳን የማይገባኝ ነኝ። በትሬን ብቻ ይዤ ይህንን ዮርዳኖስን ተሻግሬ ነበርና፣ አሁን ግን የሁለት ክፍለ ሰራዊት ሆንኩ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆቼ ጋር እንዳያጠፋ እኔ እፈራለሁና። አንተ በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሳ እንዳይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር። በዛች ሌሊት ከዚያም አዳር ከዚያም ሁሉ ለወንድሙ ለኤሳው እጅ መንሻ አወጣ። 200 እንስት ፍየሎችና 20 የፍየል አውራዎችን፣ 200 እንስት በጎችንና 20 የበግ አውራዎችን፣ 30 የሚጠጉ ግመሎችን ከግልገሎቻቸው ጋር፣ 40 ላም፣ 10 በሬ፣ 20 እንስሳት አህያ፣ 10ም የአህያ ግልገሎች። መንጋዎቹን በየወገኑ ከፍሎ በባሪያው እጅ አደረጋቸው። ባሪያዎቹንም በፊቴ እለፉ፣ መንጋውንም አራርቁ አላቸው። ፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ከወዴትስ ትሄዳለህ? በፊትስ ያለው ይህ የማን ነው ብሎ የጠየቀህም እንደሆነ በዚያ ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ ያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችሁ ነው በለው። እንዲሁም ሁለተኛውን ሦስተኛውን ከመንጋዎቹ በኋላ የሚሄዱትን ሁሉ እንዲሁ ብሎ አዘዘ። ኤሳውን ባገኙት ጊዜ ይህንኑ ነገሩት፣ እንዲህም በሉት፣ እነሆ ባሪያህ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ እታረቀዋለሁ፣ ከዚያ በኋላ ምናልባት ይራራልኛል፣ ፊቱም አያለሁ ብሏልና። እጅ መንሻውም ከእርሱ ቀድሞ አለፈ። እርሱ ግን በዚያ ሌሊት በሰፈረ አደረ። በዚያች ሌሊት ተነሳ፣ ሁለቱን ሚስቶቹና ሁለቱን ባሪያዎቹን 11ዱንም ልጆች ወስዶ ያዕቆብን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበረ። እንዳላሸነፈውም ባየ ጊዜ የጭኖቹን ሹልዳ ነካው። ያዕቆብም የጭኖቹን ሹልዳ ሲታገለው ደነዘዘ። እንዲህም አለ፣ ሊነጋ ዳልቶአልና ልቀቀኝ፣ እርሱም ካልባረከኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለውም። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያ ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጴኒኤል ብሎ ጠራው። ጴኒኤልም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህ የእስራኤል ልጆች እስከ
ዛሬ ድረስ የወርችን ሹልዳ አይበሉም። የያዕቆብ ጭን ይዞ የወርችን ሹልዳ አደንዝዟልና። ያዕቆብም ዓይኑን አነሳ፣ እነሆም ኤሳውን ሲመጣ አየው። ከእርሱ ጋር 400 ሰዎች ነበሩ። ልጆቹንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱ ባሪያዎቹ አደረጋቸው። ባሪያዎቹንና ልጆቹንም በፊቴ እያደረገ ልያንና ልጆቹንም በኋላኛው ስፍራ ራሔልና ዮሴፍንም ከሁሉ በኋላ አደረገ። እርሱ በፊታቸው አለፈ። ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው፣ ተላቀሱም። ዓይኑንም አነሳና ሴቶችንና ልጆቹን አየ፣ እንዲህም አለ፣ እነዚህ ምኖች ናቸው? እርሱም እግዚአብሔር ለእኔ ለባሪያ የሰጠኝ ልጆች ናቸው አለ። ሴቶች ባሪያዎችም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ልያና ልጆቹ ቀርበው ሰገዱ። ከዚያ በኋላ ዮሴፍና ራሔልም ቀርበው ሰገዱ። እርሱም ያገኙት ይህ ሰራዊት ሁሉ ምንህ ነው አለ። እርሱም በጌታዬ ፊት ሞገስን አገኝ ዘንድ ነው አለ። ኤሳውም ለእኔ ብዙ አለኝ፣ ወንድሜ ሆይ ያንተ ላንተ ይሁን አለ። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊትህ ሞገስን አግኝቼ እንደሆነ እጅ መንሻዬን ተቀበለኝ። የእግዚአብሔር ፊት እንደማያይ ፊትህ አይቻለሁና በቸርነትም ተቀብለኸኛልና፣ ይህችንም ያመጣሁልህን በረከቴን ተቀብለህ እግዚአብሔር በቸርነት ሰጥቶኛልና ለእኔም ብዙ አለኝና እስኪቀበለውም ድረስ ዘበዘበው። እርሱም ተነሳና እንሂድ፣ እኔም በፊትህ እሄዳለሁ አለ። እርሱም አለው ጌታዬ ሆይ ልጆቹ ደካማዎች እንደሆኑ ታውቃለህ። በጎችና ላሞቹም ግልገሎቻቸውን ያጠባሉ። ሰዎቹም አንድ ቀን በችኮላ የነዷቸው እንደሆነ ከብቶች ሁሉ ይሞታሉ። ጌታዬ ከባሪያው ፊት ቀድሞ ይለፍ፣ እኔም ወደ ሴይር ከጌታዬ ዘንድ እስክደርስ ድረስ ከፊቴ ባሉት በእንስሳቱ እርምጃና በሕፃናቱ እርምጃ መጠን በዝግታ እከተላለሁ። ኤሳውም ከኔ ጋር ካሉት ሰዎች ከፍዬ ልተውልህና አለ። እርሱም ይህንን ለምንድን ነው? በጌታዬ ዘንድ ሞገስን ማግኘት ይበቃኛል አለ። ኤሳውም በዚያ ቀን ወደ ሴይር መንገዱን ተመለሰ። ያዕቆብ ግን ወደ ሱኮት ሄደ። በዚያ ለእርሱ ቤትን ሠራ፣ ለከብቶቹም ዳሶችን አደረገ። ስለዚያም የዚያን ቦታ ስም ሱኮት ብሎ ጠራው። ያዕቆብም ከሁለቱ ወንዞች መካከል በተመለሰ ጊዜ በከነዓን ምድር ወዳለችው ወደ ሴኮም ከተማ ወደ ኋናው መጣ። ከከተማይቱም ፊት ሰፈረ፣ ድንኳኑን ተከለበት። የነበረውንም የእርሻውን ክፍል ከሴኮም አባት ከኤሞር ልጆች በ100 በጎች ገዛው። በዚያም መሠዊያ አቆመ። ያንንም ኤሎሄ እስራኤል ብሎ ጠራው። ለያዕቆብ የወለደችለት የልያ ልጅ ዲናም በዚያ አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ ኤዊያዊ ሰው የኤሞር ልጅ ሴክም አያት፣ ተወደዳትም፣ ከእርሷ ጋር ተኛ፣ አስነወራትም። ልቦናው በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱም ወደዳት፣ ልቧንም ደስ በሚያሰኘው ነገር ተናገራት። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን የዲናን እንዳስነወራት ሰማ። ልጆቹንም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ። የሴኬም አባት ኤሞርም ይነግረው ዘንድ ወደ ያዕቆብ መጣ። ያዕቆብም ልጆቹን ይህንን በሰሙ ጊዜ ከምድረ በዳ መጡ። የያዕቆብ ልጆች መተኛቱን በእስራኤል ላይ ስንፍናን ስላደረገ አዘኑ፣ እጅግም ተቆጡ፣ እንዲህም አይደረግምና። ኤርሞንም እንዲህ ብሎ ነገራቸው፣ ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው እባካችሁ እርሷን ስጡት አለ። ጋብቻውንም ሁኑ፣ ሴት ልጆቻቸውን ስጡን፣ እናንተም የእኛን ሴት ልጆቻችሁ ውሰዱ፣ ከእኛም ጋር ተቀመጡ። ምድሪቱም በፊታችሁ ናት፣ ኑሩባት፣ ነግዱባት፣ ግዛትም። ሴኬምም በአባቱና ወንድሞቹ እንዲህ አለ፣ በፊታችሁ ሞገስ ባገኝ የምትሉኝን እሰጣለሁ፣ ብዙ ጫማና እጅ መንሻ አምጣለሁ በሉኝ፣ በነገራችሁም መጠን እስማማለሁ። ይህች ብላቴና ግን አጋቡኝ አለ። የያዕቆብ ልጅ ለሴኬምና ለአባቱ ለኤሞር በተንኮል መለሱ፣ እህታችን ዲና ርክሷታልና። እንዲህም አሏቸው፣ እህታችን ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ አይቻለንም፣ ይህ ነውር ይሆንብናልና። እንደኛ የሆናችሁ ወንዶቻችሁ ሁሉ ብትገረዙ በዚያ ብቻ እሺ እንላችኋለን። ሴቶች ልጆቻችንን እንሰጣችኋለን፣ የእናንተንም ሴት ልጆቻችን እንወስዳለን።
አንድ ሕዝብ ሆነን ከእናንተ ጋር እንኖራለን። ትገረዙ ዘንድ እኛን ባትሰሙ ግን ልጆቻችን ይዘን እንሄዳለን። ነገራቸውም በኤሞር ልጅ በሴኮርም በያሞር ዘንድ የተወደደ ሆነ። ብላቴናውንም ያሉት ያደርግ ዘንድ አልዘገየም፣ የያዕቆብን ልጅ ወዷልና። እርሱም በአባቱ ቤት ካሉት ሁሉ የከበረ ነበረ። ኤሞርና ሴክም ልጆቹን ወደ ከተማይቱ አደባባይ ገቡ። ለከተማቸውም ሰዎች እንዲህ ብለው ነገሩ፣ እነዚህ ሰዎች በእኛ ዘንድ የሰላም ሰዎች ናቸው። በምድራችን ይቀመጡ ይነግዱባትም። እነሆም ምድሪቱ ሰፊ ናት። ሴት ልጆቻቸውን እንውሰድ፣ ለእነርሱም ሴት ልጆቻችንን እንስጥ። ነገር ግን አንድ ሕዝብ ሆነን ከእኛ ጋር ይቀመጡ ዘንድ በዚህ ነገር ብቻ እሺ ይሉናል። እነርሱ እንደተገረዙ ወንዶቻችሁ ሁሉ ብንገርዝ፣ ከብቶቻችንም ያላቸው ሁሉ እንስሳዎቹንም ሁሉ ለእኛ አይደሉም። በዚያ ነገር ብቻ እሺ ያልናቸው እንደሆነ ከእኛ ጋር ይቀመጣሉ። በከተማይቱም አደባባይ የሚወጡ ሁሉ ኤሞርና ልጁን ሴክምን እሺ አሉ። ከከተማይቱም አደባባይ የሚወጡ ወንዶች ሁሉ ተገረዙ። ሦስተኛም ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ የራሳቸውን ሰይፍ ይዘው ሳይፈሩ ወደ ከተማ ገቡ። ወንዱንም ሁሉ ገደሉ። ኤሞርን ልጆቹን ሴክምንም በሰይፍ ገደሉ። እህቶቻቸውን ዲናንም በሴክም ቤት ይዘው ወጡ። የያዕቆብ ልጆች እህታቸውን ዲናን ስለ አረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። የያዕቆብ ልጆች እህታቸውን ዲናን ስለ አረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። በጎቻቸውን፣ ላሞቻቸውን፣ አህዮቻቸውንም በውጭም በከተማም ያለውን ወሰዱ። ሀብታቸውን ሁሉ፣ ሕፃናቶችንም ሴቶችንም ሁሉ ማረኩ። በቤት ያለውን ሁሉ ዘረፉ። ያዕቆብ ሌዊያንና ስምዖንን እንዲህ አለ፣ በዚህ ሀገር በሚኖሩ በከናውያን በፌርዛውያን ሰዎች የተጠላሁ ታደርጉኝ ዘንድ እኔን አስጨነቃቸውኝ። እኔ በቁጥር ጥቂት ነኝ። እነርሱ በእኔ ላይ ይሰበሰቡና ይመቱኛል። እኔም ከወገኔ ጋር እጠፋለሁ። እነርሱም በጋለሞታ እንደሚደረግ በእህታችን አድርጓልና አሉ። እግዚአብሔርም ያዕቆብን አለው፣ ተነስተህም ወደ ቤተል ውጣ፣ በዚያ ኑር። ከወንድምህ ከዔሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔርም መሠዊያ አድርግ። ያዕቆብም በቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቻችሁ አማልክት ከመካከላችሁ አስወግዱ፣ ንጹሐንንም ሁሉ ልብሳችሁን ለውጡ። ተነስተውም ወደ ቤተል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያ አደርጋለሁ። በእጃችሁ ያሉት እንግዳዎችን አማልክት ሁሉ በጆሮአችሁም ያሉት ጉትቻዎች ለያዕቆብ ሰጡት። ለያዕቆብም በሴኮም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔር ፍርሃት በዙሪያቸው ባሉት ከተማቸው ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። ያዕቆብም ከእርሱ ጋርም የነበሩ ሰዎች ሁሉ በከነዓን ምድር ወዳለችው ወደ ሎዛ መጡ። እርሷንም ቤተል ናት። በዚያ መሠዊያ ሠራ። የዚያንም ቦታ ስም አልቤተል ብሎ ጠራው። እርሱም ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች፣ በቤተልም ከአድባር ዛፍ በታች ተቀበረች። ስሙንም አሉንባኮ ብሎ ጠራ። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። እግዚአብሔር ስምህ ያዕቆብ ነው፣ ከእንግዲህም ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔር አለው፣ ሁሉን ቻይ አምላክ እኔ ነኝ። ብዛ፣ ተባዛ፣ ሕዝብና አሕዛብን ማኅበር ካንተ ይሆናል። ነገሥታትም ከጉልበትህ ይወጣሉ። ለአብርሃምና ለይስሐቅም የሰጠሁትን ምድር ለአንተ እሰጣለሁ፣ ከአንተ በኋላ ለዘርህም ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም የእግዚአብሔርን ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ። የመጠጥ መሥዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብ እግዚአብሔርን ከእርሱ ጋር የተነጋገረበትን ያን ቦታ ቤተል ብሎ ጠራው። ከቤተልም ተነሱ፣ ወደ ኤፍራታም ሊደርሱ ጥቂት ሲቀራቸው ራሔል ምጥ ያዛት፣ በምጡም ተጨነቀች። ምጡም ባስጨነቃት ጊዜ አዋላጂቱ አትፍሪ፣ ይኸው ደግሞ ወንድ ልጅ ይሆንልሻል አለቻት። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቢናኦኒ ብላ ጠራችው። አባቱ ግን ብንያም አለው። ራሔልም ሞተች። ወደ ኤፍራታ በምትወስድ መንገድ
ተቀበረች። እሷም ቤተልሔም ናት። ያዕቆብ በመቃብሯ ላይ ሐውልት አቆመ። እርሱም እስከ ዛሬ የራሔል መቃብሯ ሐውልት ነው። እስራኤልም በዚያ ተነሳ፣ ድንኳንም ከጋዴር ግንብ በስተወዲያ ተከለ። እስራኤልም በዚያች አገር በተቀመጠ ጊዜ ሮቤል የሄደ የአባቱን ቁባት ባለን ተገናኛት። እስራኤልም ሰማ። ያዕቆብም ልጆቹን 12 ናቸው። የልያ ልጆች የያዕቆብ በኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። ራሔል ልጆች ዮሴፍና ብንያም። የራሔል ባሪያ የባላ ልጆች ዳን እና ነፍታሌም። የልያ የባሪያ የዘለፋ ልጆችም ጋድ፣ እስራኤል። እነዚህ በሁለቱ ወንዞች መካከል በሶርያ የተወለዱ የያዕቆብ ልጆች ናቸው። ያዕቆብም ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዳዎች ሆነው ወደ ተቀመጡበት ወደ መምሬ ወደ ቅሪያት አርባቅ እርሷም ኬብሮን ወደምትባል መጣ። የይስሐቅም ዕድሜ 180 ዓመት ሆነ። ይስሐቅም ነፍሱ ሰጠ፣ ሞተም። ሽምግሎም ዕድሜም ጠግቦ ወደ ወገኖቹ ልጆቹ ኢሳውና ያዕቆብ ቀበሩት። ቀጣዩን ደግሞ ይዤላችሁ እመጣለሁ።